እስቲ ስለ አህዮቹ አንዳንድ ነገሮችን ንገረን። ባላምት እናቀርባለን አሉ ብቻ መስመሮች አሉ ለነሱም ነው የምናቀርበው 50 25 ካዋጣችሁ ካላዋጣችሁ ውጡልኝ ምንድነው ውጡልኝ በቃ አልፈልግም እናንተ ደስም አትሉም ውጡልኝ 50 ከኔ እኩል ሆናችሁ እኮ ቆጦኛም እኮ ትልቅ ስራ እንደምንሰራ ይቅር አልፈልግም 25 ካዋጣችሁ 25 ስማ ከመሬት አንስተህ እኮ ከመንገድ ላይ አምጥተህ አህያ ልታመጣ ትችላለህ የለም ለዛ አይደለም ንጹህ ናቸው ብያለሁ የሚጠቀም ሰው ማምጣት ግን ከባድ ነው ገበያውን ማምጣት እና ገባኝም 50 የምትሉትን ተውት ካልሆነ ውጡልኝ ይባልኳችሁ ከሆነ ተስማሙ መስማማትም አለበት 50 መስማማት አለበት እኮ ውጡልኝ በቃ አትንካኝ ተረጋጋም እኮ ያዋጣኝማ ነኝ ያዋጣሃል እንዴት ያዋጣ በቃ ነይ ውጡልኝ ይኸውልህ እየነገርን ነው ሌላ ነገር ነው አንተ የምትፈልገው ምንም አልፈልግ እኔ ስራዬ መስራት ነው እኮ ታዲያ ምንድነው 50 ትለኛለህ እንዴ አይሆንም ታዲያ 50 በቀን 50 በሳምንት 50 ቢሸጥል አንተ የምታስብልኝ ስባሪ ሳንቲም ለኔ የሚበቃኝ ይመስላል በቃ አይ 5% ከሆነ ይሁን ካልሆነ ተውት 50 ቀልድ ነው እንዴ አዎ 50 አስብልኝ ገብቷል አረ ወጣም በቃ ውጡልኝ እሺ በቃ እኛ የተማነጣ እሱ ነው ይኸውልህ ወደ መስማማት እንሄዳለን ብቻ እስቲ ስራው ከዛ ጀምሮ የሚሰራውን ስራ እስቲ ንገረን እንዴት ነው አህዮቹ የሚመጡት ከዛ በምን ስም ነው የሚገቡት ወደዚህ ወደ ከተማ የሚመጡት ድጋሚ ደግሞ ለስጋ ቤቶችም እንደምታቀርብ ያው መረጃው ስላለን ያው አብረን እንትን እንበል ብለን ነው እንስራ ብለን ነውና እስቲ ሁሉንም ነገር ንገረን መጀመሪያ ይሄን ተስማምተን ነው እኮ ሌላው የሚወራው ይሄን ተስማምተን ፐርሰንቱ እሺ በቃ ችግር የለውም እኛ በቃ 30 እናድርገው 30% ይበቃናል ችግር የለውም እሱማ መጀመሪያም 30 እኮ ነው ያለው 40% ያርገው እስቲ ችግር የለውም እኛ ጀማሪዎች አይደለን እንጎዳና በቀጣይ እንካካሳለን ችግር የለውም ይክሰናል ቀጣይ እና እስቲ ዋና ንገረን እስቲ እንዴት ነው የምታደርጉት እንደገና ደግሞ የታረዱ አህዮችንም እንደምታቀርቡ ለገበያ ያው ማለት ለገበያ እንደሚቀርብ ስለምናቅ ስለሱም ስራ እስቲ ንገረን የት ነው ቄራችሁ የት ነው የምታረዱት አህዮች እንዴት ነው ወደ ስጋ ቤት የሚገቡት የሚለውን ንገረን እስቲ ሱባዬ ግቢ ነው የሚታረደው ይሄ ቀላል ስራ ነው እንዴት ቀላል ስራ ነው ማለት ያው ስጋ አስመስሎ ማስገባት ነው አይ የራሳችሁ የሆነ ቦታ አላችሁ መጋዘን ውስጥ ይሄንን ስራ እንደምትሰሩ ነው አለ ወደ ታች አለ የት ነው ያለው አትነግረኝም አይ ለምን የኔም እኮ የበላዮች እዚህ ጋር እኛ ለስራ እየተስማምተን ያወራን ነው አይደል ያለ ነው ኮይ ተስማማ ነው ታዲያ ስለዚህ ከኛ የምትደብቀው ምንም ነገር የለማ አይ ማይወራ ነገር አላወራም እንዴ እኮ የበላዮች አሉ እንቆመት ምንድነው የበላይ ያለብኝ ምናምን ትላለህ አሬ ነገር አሁንም ይንቀሳቀሳል ነገር ግራ እየገባኝ ነው ምንም የለም ብሎ ነው ምንም የለም ንፋስ አለ በዛ ጋር ምንድነው አይጥ ነው አስሬ አይጥ ነው ምን ነገር አለ እዛ ውስጥ እና ግራ ገብቶኛል ሌላ ችግር አለ አረ ምንም የለም ወንድሜ ንፋስ አለ ነው በቃ ጨርቅ ነው የተሸፈነ አይቆይ ሌው እንደዛ ሆነ ሌው መንፈስ ነው ምንድነው ወደዚህ ምንድነው በቃ ውጡልኝ ምንድነው ሌላ ችግር አለ ውጡልኝ በቃ እንዴ ምንድነው የምትለው በቃ የኔ ቤት ገብታችሁ ምንም የለም አይጥ ነው አልኩ በቃ ውጡልኝ ቆይ እንደዚህ ከሆነ ችግር አለ ቁጭ በል ምንም የለም ውጡልኝ ምን ይሆንክ ነው ምንም አልንኩም በቃ ውጡልኝ ምንም የለም አልኳችሁ እንዴ አይሆንም በቃ ውጡልኝ ምንም የለም ውጡልኝ አልኩ ምን ፈልጋችሁ ነው ምንም የለም አልኩ ሌላ ነገር ከደበ ይላንስ ወይ ተረጋጋ አትገፋኝ ምን ፈልጋችሁ ነው ልትሮጥ ያለ ተረጋጋ እንጂ ምን ፈልጋችሁ ነው ድምጽም እየሰማሁ ነው ምንድነው ድምጽ እየሰማን ነው ምንድነው እዚህ ጋር ምንም የለም እኔ ነው አውራኝ እሱ እንደሆነ ምንድነው እንዴ አንቺ በነሱ ሸፍና አንድ ወሬን ብታወሪ ደፋ ገልሻል ደናባን አንድ ወሬ ልቀቀኝ
በእናትህ ከዚህ ዘፍታ በእናትህ ይገለኛል። አንድ ፍሬ ልጅ ቆይ አይዞሽ ተረጋጊ። አንድ ወሬ ልጅ ቁጭ አይዞሽ እሺ ልቀቀኝ። ገደሉኝ። እሺ ልቀቀኝ። ገደሉኝ። እሺ ልቀቀኝ። ሌላ ነገር ተወራ የበላይ አለኝ ጀማል እንዳይደፋን ሁለቱንም ይገደላል። ተቃይቶ ገበላይ ተገኛለህ በለው። ሰይጣን ነው እሱ ይገላችኋል። እንዳይመስላችሁ ሰዎች አሉት ይገላችሁ። ዝም በል ዝም በል ዝም በል ነው ማለት ዝም በል ይገላችኋል። ሰሩ ጠላ ሰው መስላችሁ ሰሩ ያዝ። እሺ ጭራሽ የበላይ ያለ እንዴ? የበላይ ይገላችኋል። ማን እንደሆነ ተናገረ። ማይት ነው ይላል። እኔ እኮ ሲንኮሻኮሽ እየሰማሁት እኮ ነው። እናትህ እሷን ትንበላ ሰሩ አንድ ታምሽ ቆይ ምንድን ነው ያደረገሽ? እናቴ ትጨነቃለች። እባክህን እናቴ እባክህን። ወይ ምንድን ነው ያደረገሽ? አታለኝ ሴት ነው ያታለልሽ? ከቤቴ ታውቂዋለሽ? በምንድን ነው ያታለልሽ? ዝም በላ አንተ ሰው። እናቴ ትታመማለች። እናቴ ብሎ ዘጥቶ ሰውዬ እባክሽ ተረጋጊ። ቆይ የት ነው ሰፈርሽ? ታውቂዋለሽ? ቆይ አረቆን ይዟት የመጣው ማለት ነው። አላውቅም ሰፈሩን አለች። እዚህ ሰፈር አታውቀውም። ቆይ ልጅ ነው የመጣው። ተረጋጋ። እቺ ልጅ ተረጋጋ። ውጭ ልትወጣ ማለት ነው። ውጭ ትውጣ። ቆይ በኋላ ጠይቅሻለሁ። እሺ ተረጋጋ። ቆይ መታከም ያለባት ቅድም ምን ተውሽ? እንካ ውሰዷት። እሺ እዛ ውሰዷትና እንዴት ትታከም አትናገር። ሌላ ያደረጋችሁትን አንተ እሱ በጣም አንዴ በርበሬ። ኧረ ይበቃል። የደበደባችሁኝ በቃኝ። በቃ ይናገራሉ። እሺ ይናገራሉ። እሱ ግን ይገላችኋል። ነፍሳችሁ ፍረዱ። ማን አባቱ ስለሆነ ነው ይገላችኋል። እሱ ማንም ይገላል። አለቃ ይገላችኋል። አሁን እቺ ልጅ ከየት ነው ያመጣት ይሄንን ነገር? እነዚህ ህፃናትን ሰብስበህ የምታመጣው ከየት ነው? ከገጠር ነው የማመጣቸው። ከገጠር? አዎ። ምን እያልክ ነው የምታመጣቸው? ለስራ ነው ብዬ ነው የማመጣቸው። ለምን አይነት? ለስራ ለኖርማል ለቤት ስራ ብዬ ነው የማመጣቸው። ወይ አረጋላችሁ። ምን ልታረጋት ነው ታዲያ? ለስራ ብለን እንደዚህ የምታረጋቸው? ለባለ ሀብት ነው የምንሸጣት። በቃ እኮ ተነግሯችሁ እናንተ ናችሁ ጓደኞቼን የሚወሰዳችሁት። እኔ እኮ ኔትወርክ ነው ብዬ ያሉበት ቦታ ብዬ እኮ ነው። እሱንማ ጫፍጫፉንም ሰምተሃል አይደል? ጫፍጫፉንም ሰምተሃል አይደል? እሺ እንስማማ። ይሄ ሰውዬ ደሜን እያፈላኝ ነው። በዚህ ስራት አውራ እንስማማ። በቃ ብዙ ገንዘብ ልስጣችሁ እና ተውኝ። ስንት ትሰጠናለህ? እባክህ የፈለጋችሁትን ስጣችኋለሁ። ልቀቁኝና እንስማማ። አንድ ጥያቄ ልጠይቅህ። አሁን ይኸውልሽ ምንድን ነበር ልታረጋት የነበረው? ይሄንን ጥያቄ ማለት በቃ ለባለ ሀብት እንሰጣታለን። እነሱ እንደሚያደርጉ ያደርጓታል። ሲፈልጉ ይገሏታል። በቃ እንደሚያደርጓት ነው። እኛ በንስ መሸጥ ነው ስራችን። በልና አዋራኝ አንተ ሰውዬ። ለእናንተም የሚሻላችሁ እሱ እዚህ ላይ እንዳትሞት ሰምተኛል አይደለ? እሱ ጋር ከደረሳችሁ ይገላችኋል። ይኸውልህ ስማኝ፣ ነፍሰ በላ ነው እሱ። ነፍሰ በላ ስማ፣ ገና ይኸውልህ ግብረ አበሮች እንዳለ መቀመቅ እያወረድናችሁ ነው አይደል? ገና ይቀጥላል። እሺ ይቀጥላል። እሺ እኔን ተውኝ፣ ገንዘብ ልስጣችሁ። እኛም በገንዘብ ያረጋጋችሁ ገደላችሁ። ወይ ገደላችሁ። ተነስ። ሰላም ውድ የጀግናው ሚዲያ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንግዲህ በባለፈው ቪዲዮ አንዳንድ ነገሮችን አይተን ነበረ። ሁለቱን ሰዎች በቁጥጥር ስር አውለናል። እንግዲህ አሁን አንደኛው እኛን መጀመሪያ ላይ ጠቁሙናል ብለን መጀመሪያ ባልየው ሚስትየው ላይ ያደረሰባትን ነገር
ዋናው ናቲ ነው የሚባለው እና እንግዲህ ናቲ አምልጦን ነበረ። በጣም ከባድ ሰው ነው ናቲ የሚባለው። እንግዲህ ከእሱ ጀርባ በጣም ብዙ ሰው አለ ብዬ አስባለሁ። ለምን በዚህ ልክ ይሰወራል ተብሎም አልተጠበቅም። ለምን የሚሰራው ስራ በጣም ከባድ ስራ ነው እና ያው ይህንን ሰው እኛ ዛሬ ደስ በሚል ሁኔታ ምንም እንትን ሳንል ቀጥታ በጂፒኤስ አግኝተነዋል ማለት ነው እና ያለበት ቦታ ቀጥታ ወደዛ ነው የምንሄደው ዛሬ እና ሰላም ሳትላቸው ጀመርኩኝና ሰላም ውድ የጀግናው ቤተሰቦች እንዴት ናችሁ? እኔ እንግዲህ አቤኒ ነኝ። ያው ዛሬ በአንድ ጉዳይ መጥተናል ማለት ነው። ቤተሰቦች እንደምታውቁት ሰሞኑን ትንሽ ከበድ ያለ ነገር ገጥሞን ነበር እና በዛ ምክንያት ትንሽ ጠፋ ብለን ነበረ። ለዛ ነው አሁን እንግዲህ እንደነገርከኝ ዋነኛው ደላለው ተገኝቷልና ና ብሎኝ ወንድሜ ጋር መጥቻለሁኝ ማለት ነው ቤተሰቦቼ። እና እስቲ ምንድነው ይሄ ሰው በጣም ብዙ ነገሮችን ሲያደርግ ነበር። በጣም ብዙ ነገሮችን ያው ዋናው ደላላው ነው። በመሀል በጣም ብዙ ነገሮች እንዲደረጉ ብዙ ነገሮችን መረጃዎችን እየሰጠ በጣም ብዙ ነገሮችን ሲያደርግ የነበረ ሰው ነው። ይህ ሰው ብዙ ሰዎች ላይ ጉዳት እንዲደርስ እንግዲህ ደላላ ሆኖ በመሀል እንደገናም ደግሞ ያው እንደሚታወቀው እነዚህ እንስሳቶችን በመሀል ሆኖ እንትን ሲያደርግ የነበረው የብዙ ህፃናቶችን የመደፈርና የብዙ ነገሮች መሀል ላይ ሆኖ ሰዎችን ሲሸጥ የነበረው እንግዲህ ይሄ ነው ራሱ ነው። እንግዲህ ይሄ ሰው ነው ለማለትም ይከብዳል ቤተሰቦች። ይሄ የሰው ጭራቅ ነው። እንደዚህ አይነት ሰዎች ደግሞ ህግ እስከሚይዛቸው ድረስ ያው እኛም ተከታትለን ያለውን ነገር ለተጎጂዎች መድረስ አለብን ማለት ነው። እንግዲህ በጣም ብዙ ነገሮች ውስጥ እየገባን ነው ቤተሰቦች። እነዚህን ቪዲዮዎች ወደ እናንተ የምናደርሰው ብዙ ሰዎች ጋር ተደራሽ እየሆነ አይደለም ሰሞኑን እና ይህንን የምትመለከቱ ሰዎች ሼር በማድረግ ለብዙ ሰዎች ትምህርት እንዲሆን ለብዙ ሰዎችም ጋር እንዲደርስ ሼር አድርጉት እና ደግሞ ለቤቱ አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ኮሜንትም እያደረጋችሁ አበረታቱን። እንግዲህ ጀግናው እንዳልከው አብዛኞቹ ውጭ ያሉት በምንናግዝ ኢትዮጵያ ውስጥ ያሉ ወንድሞች እህቶቻችን በምንናግዝ እያሉ ነበረ እና ያው ማገዝ በሚችሉት ነገር ሁሉ ማገዝ ይችላሉ። ይበልጥ ግን ቪዲዮ ለብዙ ሰው ደርሶ ብዙ ሰው እንዲማር በሱ ብታግዙን፣ በቻላችሁ ጠቅም ደግሞ በቪፒኤን ከፍታችሁ ብታዩልን ሪኮመንድ እያደረገ ለብዙ ሰዎች እንዲደርስ ያደርግልናል። በቪፒኤን ቪዲዮቻችንን ብታዩልን እና ደግሞ ይህን ቪዲዮ ደግሞ ሼር በማድረግ ለብዙ ሰው ሼር በማድረግ በገንዘብ አታግዙ ዝች ጋር የሰው ጉዳትን ለብዙ ሰው ሼር እያደረጋችሁ በሱ ብታግዙን እንላለን እና ሁላችሁም ቪዲዮን ስትጀምሩ ላይክ አደርጋችሁ ሼር እያደረጋችሁ ጀምሩት ለማለት እንወዳለን። እንግዲህ ይህ ግለሰብ የተሸሸገበት መኖሪያ ቤቱ ጋር ድረስ ሄደናል። አሁን እኛ ቀጥታ ወደዛ ነው የምንሄደው እና በጂፒኤስ እንግዲህ ያለበትን ሎኬሽን አግኝተናል። እሱን ተከታትለን ቀጥታ ወደሱ የምንሄድ ይሆናል። ከቪዲዮ ፍጻሜ ድረስ ደግሞ አብራችሁን እንላለን። ያው የሚፈጠረው ሁሉ ወደ እናንተ የምናደርስ ይሆናል። አብራችሁን እዚህ ነው የሚያሳየው። ቀጥታ እንትን እንበልና ዘግተውት ነው ምንድን ነው የምንፈልገው? ሰላም ነው። ሰላምታ አይቀርም እንዴ? ምንድን ነው መጀመሪያ የምፈልገው? ምንድን ነው ድምፅ ምንድን ነው ችግር አለ እንዴ? ምን ያንቀጠቅጣል? ምንም ሸሽ የምንፈልጋችሁ? አይ እኛ ናቲ ነው አንተ የሆነ አንዳንድ ጉዳዮችን ፈልገን ነበር ነው እናወራ ፈልገን ነበርና አንዳንድ ነገር እንደፈለጋችሁ ምንድን ነው የምትገፋኝ ወደኋላ? አትግፋኝ። እሺ የምንፈልጋችሁ እኮ ገብተን እንድናወራ ነውና የምንፈልጋችሁ እኮ የምንፈልጉትን ንገሩኝና ትገባላችሁ እኮ የምንፈልገውን እንነግርሃለን። ምን ሆነሃል? አንዳንድ ስራዎችን እንደምትሰራ ሰምተናልና በዛም አንዳንድ ነገሮች እኮ እንደዚህ አይደለም እኮ ፍላጎታችሁን ንገሩኛ እኮ። ታዲያ ወደ ውስጥ አስገባን እዚህ ጋር ቆመን ምንድን ነው ናቲ ደላላው ነው አይደል እኮ። ታዲያ እንደዛ ነበር ግቡ ነው ነበር ስታንቆቁል
እሺ ቁጭ በሉ በቃ እንዴ እናንተ ነው የሚባለው እንጂ ቁጭ በሉ እናንተ ታዲያ መጀመሪያ ሰው ቤት መጣችሁ እንዴት እንደዚህ አይደለም ችግር የለውም እሺ እኔም እቀመጣለሁ ተቀመጡ እናንተ አትንካኛ እኮ የሚያስፈራ ነገር አለ እንዴ ቁጭ በሉ ልንተባተብ በቤት መጣችሁ ቤት ሰው ሲመጣ እንኳን በሰላም መጣችሁ ምን ፈልጋችሁ ነው ይባላል እኮ በስርዓት እንኳን እሺ በቃ እኮ ታዲያ ፍላጎታችሁን ተናገሩ ምንድነው ሌላ ችግር አለብን እንዴ ምንም ችግር ኖር አይደለም እና ታዲያ የሰው ቤት እንደዚህ ተንኳኳላችሁ ምንድነው ድንግጥ የምትለው ታዲያ እኔ ምንም የሚያስደነግጠኝ ነገር የለም የሚያስደነግጠኝ ነገር የለም ታዲያ ምንድነው ተንተባተበው አንተን ተባተብኩ ምን ፈልጋችሁ ነው ይባላል ሰው ሲመጣ እንኳን አዋታ ቀስ ብላችሁ ምን ቸግራችሁ ነው ይባላል ምንድነው አሁን ችግር በጣም እንትን አልክብን እኮ ችግር ያለባችሁ እኮ እናንተ ናችሁ ምንድነው እንትን አልክብን ምንድነው ችግር ያለባችሁ እኛ በሰላም መተን ለስራ እንፈልጋለን አለ ሰው በር ከፍቶ ምን ፈልጋችሁ ስራም ቢሆን እኔ አሁን ሰው ይመጣል ብሎ የነገረኝ የለም እንደዚህ በር አንኳኩታችሁ ቢስገቡ ምን ለልብየን ልቀበላችሁ ነው እንደምፈልጉት አይደለም ምንድነው በሰላም ነው የመጣችሁት ምን ልተባበራችሁ ይባላል በቃ እሺ ጉዳያችሁ ምን ለማናገርም እኮ ሲጀመር ፍቃደኛ አልነበርክም አይደለም እናንተም እኮ በስርዓት አልመጣችሁ እንዴ ምን እየሆንክ ነው ቆይ አሁን ችግር ምንድነው ምንም አልሆንኩም ምን ያንቀጠቅጣል ታዲያ ኧረ እኔ ምንም አልንቀጠቀጥም እኛ ለስራ ነው የፈለግን ምን ሌላ ነገር ያለበት ሲመስል እንትን ነው ኧረ እኔ ምንም አልንቀጠቀጥም ማሻም አፈ እኮ ነው እንደዛ የሚለው እንጂ ራስህ እኮ አይ አሁን ግራ እያጋባህን ነው አፈ ራስህ ተንተባተበው እንደዚህ አልነበረም በስልክም አግኝቻለሁ እንደዚህ አልነበረም አይደለም የምትመጡበትን ሰዓትም አላወኩም ለዛም ነው አንድ ሌላ ነገር የሚያንቀጠቅጠኝ ነገር የለም አይ እኛ አንዳንድ ነገሮችን ሰምተን ነውና እሱ ነገር ፈልገን የመጣ ነው ምንድነው ደላላ እውነቴ አይደለህ አንተ ምን ያልኳችሁ ምንድነው እንኳን ደላላ እኮ ሁሉም አይነት ደላላ ነው ምንድነው የምፈልጉት አልኩኝ በቃ የፈለግነው ምንድነው አህያ ነው አህያ ያው ለወሲብ አገልግሎት የሚሆን አህያ ነው የተፈለገው ጓደኞችን አልደወልክላቸው አይ ነግረውኛል እናንተ እንደሆናችሁ አላወኩም እንጂ ነግረውኛል በዚህ ሁለት ቀን ሳላገኛቸው ተገናኘንም ስልካቸውም አይሰራም እስቲ ደውልላቸው እስቲ ከሰራ ስልካቸው አይሰራም ዛሬም ጧም ሞክሬያለሁ ስልካቸው አይሰራም አይደል ምንድነው እኛ አሁን እያልን ያለነው ነገር ምንም ይሁን ምን አንድ ነገር አለ እኛ ያው ስልክህንም ብዙ ሞከረን እምቢ አለን ቤትን እንግዲህ በጣም አፈላልገን ነው በስንት ትግል ነው ያገኘነውና እኛ ደግሞ አሁን በአስቸኳይ አህያ ፈልገናል ገብቷል አሉ ጥሩ ወንድም ሴትም ጥሩ አያል አህዮች አሉ እና ታዲያ በእነሱ በኩል ስለመጣ እኮ እኛ በእነሱ በኩል ነው የመጣ ነው አንተ እኮ ገና ስንገባ ጀምረ ሁኔታችሁ እንደሰ ካልገደልኳችሁ ካላነኳችሁ ብለህ በር እንደ ውሻ በር ላይ ቆመ ተሸፋፍናችሁ መታችሁብኝ እኔ እንዴ ተሸፋፍናችሁ ምናኛ ለጥንቃቄ ነው እንዴ እንደናንተ ግዴታ መዝረክረክ አለብን እንዴ እናንተ ምንም አላወኩም ነገርሽ እንደዛ ነው የሚባለው ለስራ የመጣ ሰው እንደዚህ መንፈልጋችሁ ነው የመጣችሁ ተባለ ምን ልተባበራችሁ ብዙ አይነት ሰው ሊመጣ ይችላል እንዴ ቆይ መቼስ እኛው ምን ሰራው ስራ ምን ህጋዊ ነገር ነው እንዴ የአህያ ነገር ህጋዊ ነገር ሆኖ ነው ሳንሸፋፈን ምን እንመጣው አይ ሳይሆን በቃ ልክ አይደለም አገባባችሁ ጋለባችሁ እኮ እንዴ ምንድነው ጋለባችሁ አዎ ቀስ ብላችሁ እኮ ነው እና ቆመን ውጭ ላይ እንድናወራ ነበር የፈለግከው እንዴ አንተ ምን ሆነሃል ቆይ እሺ በቃ አሁን ተስማማን እኮ በቃ ተስማማን እሺ እኛ አህያ ነው የምንፈልገው አሉ ስለ አህዮች እስቲ ንገረን መረጃም ያለን ነገር አንዳንድ ነገሮችን አሳውቀን እስቲ አሉ ቆንጆ አህዮች ለሀብታም እናቀርባቸው ሴቶች አሉ ልጃገረዶች አሉ አሪፍ አልነገሯችሁም እንዴ እነሱ አያው እነሱም ስልካቸው ዘጋብን እኛ ከዛ አንተ ጋር ደግሞ እንትን እያለን እየሞካከርን ነበርና እስቲ ስለ አህዮቹ አንዳንድ ነገሮችን ንገረን ባለሀብት እናቀርባለን አሉ ብቻ መስመሮች አሉ ለነሱም ነው የምናቀርበው እኔ አቅርብ ሲሉኝ ነው የማቀርበው እሺ አሁን እኛ ያው አንተም ደላላ ነህ እኛም ደግሞ በእኛ በኩል ሰዎች አሉ የኮሚሽን ስራ ነው ያው እኛ የምንሰራው ያው እሱም ደላላ ነው
በሱ በኩል የሚመጡ ሰዎችም አሉ፣ በእኔ በኩል የሚመጡ ሰዎች አሉ። ያው ምንም ይሁን ምን ሰው ከደለለ ኮሚሽን ማግኘት አለበት አይደል? ገንዘብን ነው የምፈልገው። አንተም ገንዘብ ነው፣ እኛም ስለዚህ ገንዘብ እንፈልጋለን አይደል? ገንዘብ ነው የምፈልገው፣ አንተም ገንዘብን ነው የምትፈልገው። እኛ ደግሞ እዚህ ጋር የሚፈልጉ ሰዎች አሉ፣ እንደገና ደግሞ ለእንትንም የሚፈልጉ ሰዎች አሉ፣ ለሊት ለመጋለብ የሚፈልጉ ሰዎች አሉ። መቼም ታውቃቸዋለህ አንተ በደንብ። አውቃለሁ። እኔ አሁን ገንዘቡን ነው የምፈልገው እኮ የገንዘቡ ጉዳይ አሁን እንዴት እንደሆነ አንተም ንገረና። ታዲያ ለምን ዝም ትላለህ? ነገርኩህ እኮ በቃ ይሄ ነው ከሚያስፈልጉትን እናሳያለን። ሲመጡ ገዢ ሲመጣ መሸጥ። ስለዚህ ያንተ ስራ ማሳየት ነው ማለት ነው። እነሱ ነበሩ ሌላውን ስራ የሚሰሩት። ይኸው ስንት ቀናችን ተገናኘን። እናንተም አግኝቻችኋል አላችሁ እንጂ አገኛችኋቸውም አትመስሉም። እኛ አግኝተናቸዋል፣ ግን አቅርቡልን ባልናቸው በማግስቱ የት እንደጠፉም አይታወቅም። ስልካቸውም ቢያለን እኮ እኛ ራሱ እንደውልና ያው አንተንም እስቲ ያለህበትን በስንት በመከራ ነው ያገኘነው ልትነግረን ፈቃደኛ አይደለም። ያለህበትን ቦታ እኛ ለስራ ፈልገን ሁሉንም እኮ አይወራም። ይወራም አይወራ ዝም ብሎ ይወራ ምንድነው የምትረሰልሰው? እኔ ምንም አልተከለሰለስኩም። ስራ አይደል እንዴ እየታየወራ ያለው? ሌላ የወሰድከው ነገር አለ እንዴ? እኔ ምንም አልወሰድኩም፣ ነገርኳቸው። አይ ባለፈው ያሉት መድኃኒቱን ወስዶ እንዳይሆን እኔ ግራ ይሆናል። የመድኃኒት አይ ምንም አይ ጥሩ። ኧረ ሌላ ቋንቋ ተውና ጉዳያችን ስራ ነው አይደል? ያገናኘን ተገናኘነው ስራ ነው። አይ ይሄንን ስራ ስትጀምሩ የምትወስዱት መድኃኒትም አለ ብሎን ነበርና ምንም ያደነዘዘ አለ ብሎን ነበር። ሜቢ ምንም ወስዶ ነገር አልተላለፈም። በግል እንደዚህ ስናወራቸው ነው መሰለኝ አይደለ? ምንም ወስዶ ነገር የለም እኮ አሁን ሌላ የሆነ ምናምን ሳይሆን ወደ ስራችን ነው። አይ እኛ አሁን የቃለ መጠየቅ ጉዳይ አይደለም። ቃለ መጠየቅ አይደለም እኛ የፈለግነው ለስራ ነው፣ ሌላ ነገር አይደለም። አይ ስራ ቢሆን ስለዚህ አሁን እንዴት ነው የምንሰራው፣ እንዴት ምናደርግ ነው ስራችንን በአግባቡ መስራት የምንችለው የሚለውን ነገር ነው። ስራው ያው እናሳያችኋለን። ገንዘቡን ተስማምተን በቃ መውሰድ ነው እኮ። እኛ አሁን እኮ ገዢ አይደለንም፣ ገብቶሃል? እኛ ገዢ ሳንሆን እኛ የኮሚሽን ስራ ነው የምንሰራው፣ ደላሎች ነን እኛ። ያው አንተ ደላላ ነህ አይደል? አንተም ደላላ ነህ፣ እኛም ደላሎች ነን። ስለዚህ ምንድነው የምናደርገው? አንተ በአንተ በኩል ያሉ ሰዎች ታመጣለህ፣ እኛ በእኛ በኩል ያሉትን ሰዎች እናመጣለን። ከዛ እኛ በእኛ በኩል ያለውን ፈርቅ እንይዛለን፣ ገብቶሃል? ከዛ አንተ የምትለቅልን ኮሚሽን አስተያየት የምታደርግልን ነገር ካለ እሱን ንገረን። በአንድ አህያ ስንት ታስብልናለህ? እንዳልከው ልጃገረዶች አህዮች አሉ ብለሃል፣ ትላልቅ አህዮች አሉ ብለሃል። ስለነሱ ግልጽ አድርገን ንገረን። እኛ አሁን የምናውቀው ነገር ይሄ የለም፣ ስለ ሂሳቡ ማለት ነው። ስለዚህ ሂሳቡን አንተ አብራርተህ ንገረን። ከዛ ጓደኛዬ እንትም ደግሞ ያልገባን ነገሮች ትጠይቀዋለህ። ለምን እዚች ጋር ግልጽ አድርገን ማውራት ስላለብን ነው፣ ገብቶሃል? ሁሉንም ነገር ግልጽ እዛ ጋር ግን የሆነ የሚንቀሳቀስ ነገር ይታያል። ምንድነው? መጀመሪያ ስርቻ ነው። አይ የሆነ እንትን የታየኝ መሰለኝ። አይቶች ናቸው። ምንም የለም። አይ አይደለም የሆነ ጨርቅ ነገር ምንድነው? ግራ ገብቶኝ እኮ ነው። የሆነ የተንቀሳቀሰ መስሎኝ ነው። ኧረ ምንም የለም። ንፋስ ይሆናል ወይ በዛ ጋር ንፋስ ይቀር። እሺ አይት ከሆነ ችግር የለም። በቃ አሁን ንገረን፣ ቅድሚያ እስኪ ግልጽ አድርገን ንገረን። በቃ ያው ሴቶች አሉ ይቀርባሉ። ዋጋ እንግዲህ አንደኛውን ከሆነ 300,000 ነው። ልጃገረድ ከሆነች 300,000 እንዴ? ምንድነው? ለአንድ አህያ ነው 300,000 ብር? ምንድነው? ልጃገረድ ከሆነች ውድ ነው። ልጃገረድ ከሆነች ወደለ። እሺ ልጃገረድ ካልሆነችስ? ያው እሷ ይቀንሳል። በግማሽ ይወርዳል። በግማሽ ይወርዳል። እስከ ስንት ይሆናል? ያው 2 ይባላል። ከዛ ከቀነሰ 150 ይገባል። እድሜያቸውም ስለሚወርድ ተብሎ። ቆይ ይሄ ግዢ ነው? ግዢም አለ፣ ሙሉ ለሙሉም አለ፣ እንዲሁ ጊዜያዊም አለ። እሺ ጊዜያዊ ሲሆን አይቀንስም? እሱ ልካሽ ስንት ይሆናል ጊዜያዊ? እስከ 10,000 ድረስ። ኦኬ እስከ 10,000። አጀብ ነው። ብቻ እንዴት ነው? ብዙ ተጠቃሚ ያለው እንትኑ ያው አለ። አንዳንዴ ሰው አሉ የሚመጡ እንደ ሰው ነው እንጨቃጨቁም አሉ። ስለዚህ አሁን እኛ በአንድ አህያ ስንት ነው የምታስብልን? እኛ 300,000 ብር ብናመጣ አንተ ስንት ነው የምታስብልን? በቃ 30ውን አስብላችኋለሁ።
እንዴ እኔ ልፋትስ 30 ከየት እኮ እንደሚመጡ እኛን የምናውቀው ምንድነው 30 ቃቃ ነው እንዴ 30ኛ 300 ያው ከዛም ታገኙልህ እንዴ ምን ከዛ እናገኛለን ካንተ በኩል መቀነስልን ነገር ወደም ንገረንና እኛ እዛ ጋር ያለውን አይደል እንዴ እናንተ እኮ እዚህ መታችሁ እዛ ጋር ማገናኘት ነው የኔ እኮ ብዙ ልፋት አለው ምንድነው ያለው ብዙ ልፋት ያለው ምን ልፋት አለው እሱ ተውትና በቃ ካልተስማማችሁ ተስማሙ የወለዳት ልጅ እኮ ነው የሚመስለው እንደዚህ ታወራ እንደዚህ አካባቢ ምንድነው እንደራስ ልጅ ነው እንዴ እንትን መታወራ ልጅ ነው እኮ ምትል ምን እንደፈለገ ሊያት ከተስማማችሁ ተስማሙ ካልሆነ ተውት ይቅር ምንድነው የምንተው ይቅር በቃ ይቅር እንደውም ከናንተ ጋር መስራት ነው ምንድነው ይቅር የምትለው እኛ እኮ ብዙ ገንዘብ የሚያስገኝ ነገር ነው ይዘን ሊመጣ ነው እኮ በቃ እኔ ይሄ ነው ዋጋ ያቀረብኩላችሁ ይሄ ነው ካልተስማማችሁ ይቅር ወይ አንተ በሳምንት ስንት ትሸጣለህ እስቲ ቆይ ስንት ትሸጣለህ በሳምንት አሁን እዛ ውስጥ ምን አስገባኝ እኮ እኛ እኮ በሳምንት ይኸውልህ ከ50 በላይ እንሸጣለን ገብቶሃል በሳምንት ከ50 በላይ እንሸጣለን አንተ በሳምንት 50 ትሸጣለህ አይሸጥም እንደሱ ታዲያ አንተም ተጠቀም እኛም እንጠቀም እኮ እኛም እንጠቀም ነው እዚህ ጋር የገንዘብ ስራ ነው ገባ ስንት ነው እሺ የምትሉት እኛ ያው 50 ነው የምንፈልገው 50 ነው 50 25 ካዋጣችሁ ካላዋጣችሁ ውጡልኝ ምንድነው ውጡልኝ በቃ አልፈልግም እናንተ ደስም አትሉም ውጡልኝ 50 ከኔ እኩል ሆናችሁ እኮ እኛም እኮ ትልቅ ስራ እንደ የምንሰራው ይቅር አልፈልግም 25 ካዋጣችሁ 25 ስማ ከመሬት አንስተህ እኮ ከመንገድ ላይ አምጥተህ አህያል ታመጣ ትችላለህ የለም ለዛ አይደለም ንጹህ ናቸው ብያለሁ የሚጠቀም ሰው ማምጣት ግን ከባድ ነው ገበያውን ማምጣት ከባድ ነው እና ገባኝም ምን 50 የምትሉትን ተውት ካልሆነ ውጡልኝ ይባልኳችሁ ከሆነ ተስማሙ ኖ መስማማትም አለበት 50 መስማማት አለበት እኮ ውጡልኝ በቃ አትንካኝ ነው ተረጋጋ ምን እኮ ያዋጣኝማ ነኝ ያዋጣሃል እንዴት ያዋጣ በቃ ነይ ውጡልኝ ነኝ በቃ እንዴ ይኸውልህ ቀልድ ነው እንዴ ይኸውልህ እየነገርን ነው ሌላ ነገር ነው አንተ የምትፈልገው ምንም አልፈልግ እኔ ስራዬ መስራት ነው እኮ ታዲያ ምንድነው 50 ትለኛለህ እንዴ አይሆንም ታዲያ 50 በቀን 50 በሳምንት 50 ቢሸጥልህ አንተ የምታስብልኝ ስባሪ ሳንቲም ለኔ የሚበቃኝ ይመስላል በቃ አይ 5% ከሆነ ይሁን ካልሆነ ተውት 50 ቀልድ ነው እንዴ አዎ 50 አስብልን ገብቶሃል አረ ወጣም በቃ ውጡልኝ ይችላል በቃ እኛ የተማነጣም እሱ ነው ይኸውልህ ወደ መስማማት እንሄዳለን ብቻ እስቲ ስራው ከዛ ጀምሮ የሚሰራውን ስራ እስቲ ንገረን እንዴት ነው አህዮች የሚመጡት ከዛ በምን ስም ነው የሚገቡት ወደዚህ ወደ ከተማ የሚመጡት ድጋሚ ደግሞ ለስጋ ቤቶችም እንደምታቀርብ ያው መረጃው ስላለን ያው አብረን እንትን እንበል ብለን ነው እንስራ ብለን ነው እስቲ ሁሉንም ነገር ንገረን መጀመሪያ ይሄን ተስማምተን ነው እኮ ሌላው የሚወራው ይሄን ተስማምተን ነው ፐርሰንቱ እሺ በቃ ችግር የለውም እኛ በቃ 30 እናድርገው 30% ይበቃናል ችግር የለውም እሱማ መጀመሪያም 30 እኮ ነው ያለው 40% ያርገናል እስቲ ችግር የለውም እኛ ጀማሪዎች አይደለን እንጎዳና በቀጣይ እንካካሳለን ችግር የለውም ይክሰናል ቀጣይ እና እስቲ ዋና ንገረን እስቲ እንዴት ነው የምታደርጉት እንደገና ደግሞ የታረዱ አህዮችንም እንደምታቀርቡ ለገበያ ያው ማለት ለገበያ እንደሚቀርብ ስለምናቅ ስለሱም ስራ እስቲ ንገረን የት ነው ቄራቸው የት ነው የሚታረዱት አህዮች ያው እሱ እንዴት ነው ወደ ስጋ ቤት የሚገቡት የሚለውን ንገረን እስቲ እሱ በየግቢው ነው የሚታረደው ይሄ ቀላል ስራ ነው እንዴት ቀላል ስራ ነው ማለት ያው ስጋ አስመስሎ ማስገባት ነው አይ የራሳችሁ የሆነ ቦታ አላችሁ መጋዘን ውስጥ ይሄንን ስራ እንደምትሰሩ ነው አለ ወደ ታች አለ የት ነው ያለው አትነግረኝም አይ ለምን የኔም እኮ የበላዮች እዚህ ጋር እኛ ለስራ እየተስማምተን ያወራን ነው አይደል ያለ ነው እኮ አይ ተስማማ ነው እኮ ታዲያ ስለዚህ ከኛ የምትደብቀው ምንም ነገር የለማ አይ የማይወራ ነገር አላወራም እንዴ ምንም እኮ የበላዮች አሉ ቆመት ምንድነው የበላይ ያለብኝ ምናምን ትላለህ አሬ ነገር አሁንም ይንቀሳቀሳል ነገር ግራ እየገባኝ ነው ምንድነው ምንም የለም ምን ብሎ ነው ምንም የለም ንፋስ አለ በዛ ጋር ምንድነው አይጥ ነው አስሬ አይጥ ነው ምን ነገር አለ እዛ ውስጥ እና ግራ ገብቶኛል ሌላ ችግር አለ አረ ምንም የለም ወንድሜ
ነፋስ አለ ነው በቃ ጨርቅ ነው የተሸፈነ። አይ ቆይ ሌው እንደዛ ሆነ ሌው መንፈስ ነው ና ወደዚህ ምንድነው? በቃ ውጡልኝ። ምንድነው? ሌላ ችግር አለ? ውጡልኝ በቃ እንዴ ምንድነው የምትለው? በቃ የኔ ቤት ገብታችሁ ምንም የለም አይጥ ነው አልኩ። በቃ ውጡልኝ። ቆይ እንደዚህ ከሆነ ችግር አለ። ቁጭ በል። ምንም የለም ውጡልኝ። ቁጭ በል። ምን እየሆንክ ነው? ምንም አልሆንኩም። በቃ ውጡልኝ ከቤት ምንም የለም አልኳችሁ እንዴ አይሆንም በቃ ውጡልኝ። ምንም የለም ውጡልኝ አልኩ። ምን ፈልጋችሁ ነው? ምንም የለም አልኩ። ሌላ ነገር አትገፋኝ። ምን ፈልጋችሁ ነው? ምን ፈልጋችሁ ነው? ድምጽም እየሰማሁ ነው። ድምጽ እየሰማን ነው። ምንድነው? ምንም የለም። እኔ ነው አውራኝ እሱን ተሆነ ምንድን ነው እንዴ? አንቺ በነሱ ሸፍና አንድ ወሬን ብታወሪ ደፋ ገልሻል። አንድ ወሬ በእናትህ ከዚህ ልትወጣ በእናትህ ይገኛል። አንድ ፍሬ ልጅ አንድ ወሬ የበላይ አለኝ ጀማል እንዳይደፋል ሁለቱንም ይገደላል። ተሰቃይቶ ሰይጣን ነው እሱ ይገላችሁ እንዳይመስላችሁ ሰዎች አሉት ይገላችሁ። ዝም በል ነው ማለት ዝም በል ይገላችኋል። ሰሩ ጠላ ሰው መስላችሁ ያዙ። እሺ ጭራሽ የበላይ አለኝ እንዴ? የበላይ ይገላችኋል። ማን እንደሆነ ተናገረ። እኔ እኮ ሲንኮሻኮሽ እየሰማሁት እኮ ነው። እናትህ እሷን እንትን በላት። ሰሩ አንድ ታምሽ ወይ ምንድን ነው ያደረገሽ? እናቴ ትጨነቃለች። እባክህን እናቴ እባክህን። ወይ ምንድን ነው ያደረገሽ? አታለኝ ሴት ነው ያታለልሽ? ከቤቴ ታውቂዋለሽ? በምንድን ነው ያታለልሽ? ዝም በል አንተ ሰው ትታመማለች። እናቴ ብሎ ሰውዬ እባክሽ ተረጋጊ። ቆይ የት ነው ሰፈርሽ? ታውቂዋለሽ? ቆይ አረቆን ይዟት የመጣው ማለት ነው። አላውቀውም ሰፈሩን አለች። እዚህ ሰፈር አታውቀውም። ቆይ ተረጋጋ። ይቺ ልጅ ተረጋጋ። ውጭ ልትወጣ ማለት ነው። ውጭ ትውጣ። ቆይ በኋላ ጠይቅሻለሁ። እሺ ተረጋጋ። ቆይ መታከም ያለባት ቅድም እንካ ውሰዷት። እሺ እዛ ውሰዷትና እንዴት ተታከም አትናገር። ሌላ ያደረጋችሁትን አንተ እሱ ቆይ ካሜራ አጥፋው። ካሜራ እባካችሁ ጥርሴ እየደማን ኧረ ገደላችሁኝ። ወይኔ ያመኛል፣ ኩላሊቴን ያመኛል። ኧረ ይበቃል። እስካሁን የደበደባችሁኝ ብሎ ነበር። እናገራለሁ። እሺ ወይ ገደላችሁ። ትቢት ብሎ ነበር። እናገራለሁ። በቃ አትምቱኝ። እሺ እናገራለሁ። አዎ እናገራለሁ። እሱ ግን ይገላችኋል።
ጀማል ቀላል ሰው አይደለም። ይገላችሁ ካሜራማን ያዘው ና ፊቱን ያዘው አለቃ ይገላችሁ። በደንብ ቀረጸው። ምንድነው የምን ካሜራ? ጭራሽ ልገሉኝ ነው? ጭራሽ ልገሉኝ ነው? አልፈልግም። እስካሁን የደበደባችሁኝ ይበቃ። ቀረጸው ፊቱን በደንብ። እኔ እናገራለሁ የምፈልጉትን። ዝም በል። እናገራለሁ የምፈልጉትን። ተናገር። እናገራለሁ። እሺ ተናገር። ይኸውልህ አልወረደልኝ። እናገራለሁ። ተናገር። ይኸውልህ ድጋሚ ፈልገህ ከሆነ ቅድሙን ይኸውልህ አሁንም ካሜራውን አስጠፍቼ ይኸውልህ ልጣ ነው እንዴ በርበሬ? ኧረ ይበቃል። የደበደባችሁኝ በቃኝ። በቃ እናገራለሁ። እሺ እናገራለሁ። እሱ ግን ይገላችኋል። በነፍሳችሁ ፍረዱ። ማን አባቱ ስለሆነ ነው? ይገላችኋል። እሱ ማንም ይገላል። አለቃ ይገላችኋል። አለቃ ይገላችኋል። አሁን እቺ ልጅ ከየት ነው ያመጣት ይሄንን ነገር? እነዚህ ህፃናትን ሰብስበህ የምታመጣው ከየት ነው? ከገጠር ነው የማመጣቸው። ከገጠር? አዎ። ምን እያልክ ነው የምታመጣቸው? ለስራ ነው ብዬ ነው የማመጣቸው። ለምን አይነት ለስራ ለኖርማል ለቤት ስራ ብዬ ነው የማመጣቸው። ወይ አረጋላችሁኝ። ምን ልታረጋት ነው ታዲያ? ለስራ ብለን እንደዚህ የምታረጋቸው ለባለ ሀብት ነው የምንሸጣት። በቃ እኮ ተነግሯችሁ እናንተ ናችሁ ጓደኞቼን የሚወሰዳችሁት። እኔ እኮ ኔትወርክ ነው ብዬ ያሉበት ቦታ ብዬ እኮ ነው። እሱንማ ጫፍጫፉንም ሰምተሃል አይደል? ጫፍጫፉንም ሰምተሃል አይደል? እሺ እንስማማ። ይሄ ሰው የደሜን እያፈላኝ ነው። በዚህ ስርዓት አውራ። እንስማማ በቃ። ብዙ ገንዘብ ልስጣችሁ እና ተውኝ። ስንት ትሰጠናለህ እባክህ? የፈለጋችሁት ልስጣችኋለሁ። ልቀቁኝና እንስማማ። አንድ ጥያቄ ልጠይቅህ። አሁን ይኸውልህ ምንድን ነበር ልታረጋት የነበረው? ይሄንን ጥያቄ መልስ። በቃ ለባለ ሀብት እንሰጣታለን። እነሱ እንደሚያደርጉ ያደርጓታል። ሲፈልጉ ይገሏታል። በቃ እንደሚያደርጓት ነው። እኛ በንስ መሸጥ ነው ስራችን። በቃ እናንተ ተውትና እንስማማ። አናበልና አዋራኝ አንተ ሰውዬ። ለእናንተም የሚሻላችሁ እሱ እዚህ ላይ እንዳትሞት ሰምተኛል አይደለ? እሱ ጋር ከደረሳችሁ ይገላችኋል። ይኸውልህ ስማኝ፣ ነፍሰ በላ ነው እሱ። ነፍሰ በላ ስማ፣ ገና ይኸውልህ ግብረ አበሮች እንዳለ መቀመቅ እያወረድናችሁ ነው አይደል? ገና ይቀጥላል። እሺ ይቀጥላል። እሺ እኔን ተውኝ፣ ገንዘብ ልስጣችሁ። እኔን ተውኝ፣ ገንዘብ ልስጣችሁ። ብዙ ገንዘብ እንዳለው ደግሞ ገንዘብ ይላል። ስንት ብር አለ? ስንት ትሰጠናለህ? ስንት ትሰጠናለህ? ለጋችሁ ልቀቁኝ እና እሰጣችኋለሁ። ስንት ይስጣል? ሰውዬ ቀና በል። ምንድን ነው ሙች ያለው እኮ ደበደባችሁ። ምንድን ነው ገና አልነካንም። ይኸውልህ አንተ ሰውዬ እጄ ላይ ነው ሰው የምትሆነው እኮ ልስጣችሁ። እሺ ገንዘብ ተናገርኩኝ። ደላላው ናት። እሺ ሰጣችሁ። የትም ብትደበቅ ይኸውልህ የትም ብትደበቅ ፈልፈለን ነው የምናወጣ። ገብቶሃል አይደል? የትም ብትደበቅ እስቲ አውጣልኩ። ፎቶ በምን ያስራችሁኛል? ንገረኝ። ፓስፖርት ያው ወረታች አድርገውና ወደ ላይ በዚያ ንገረኝ። ከታች ወደ ላይ። እሺ እንደዚህ። በጣም አሪፍ። እነዚህ እንትኖች እንዳይጠፋ ለምን አንስማማም? ወደ ማሽኖ ለምን አንስማማም? ምን ትጠቀማላችሁ እናንተ? እኔ መስራት ገንዘብ መስጣችሁ አንድ መረጃ እንዳይቀርሽ ወደ ላፕቶፑ ገለውጥ ሙሉን። አቤት ቀና በል እስኪ። ኧረ በምን ይልቀመጥ? ቀና በል። ይኸውልህ አንድ ጊዜ የምጠይቅህን ነገር ስማ። እቺ ልጅ ከየት ነው ያመጣት? ከገጠር ነው ያመጣናት። ከገጠር? ከዚህ ላይ ታዝ ምን እንድታረግ ታልሸጣታለን? አስቀምጠን ምን ብለህ አታለህ? ሀብታም ነው ትሸጣት? አዎ አሉ። እነዛ የሰዳቸው ጓደኞቼ ናቸው የሚያሻሽጡት። ታዲያ እንደተደበቅክ መቀር መስሎ ነበር። ቀና በል። ምንድነው መተሽ? እሺ በቃ አገኛችሁኝ እኮ እንደተደበቅክ መቀር ነበር የመሰለ። ኧረ በቃ ይንገር። አንተ ቤት መሸጉ ነው። በጠዋት ደለልኩ ብለህ ልታስብ ነበር አይደል? አንተ ቤት መሸጉ ነው እንጂ እዚህ መጥቶ ቤቱ እኮ እዚህ እኮ አይደለም። ቤታቸውማ ተነሳ። ቤቱ እኮ መሸሸግ እንዳለ የወንጀለኛ መጠራቀሚያ ነው እኮ። በቃ እንደዚህ እንስማማና ገንዘብ ልስጣችሁ። በቃ እንስማማ። አዎ ብታስሩኛ ትጠቀሙም። እሱ ጋርም ከደረሳችሁ ይገላችኋል። ስለዚህ በላ ነው። ማን ነው እሱ? ናስቲ ንገረን፣ ስለሱ ንገረን። ማን ነው? ዋናችን ነው። ዋናችን ነው? አዎ። ማን ነው ስሙ? ዋናችን ጀማል ኢድሪስ ይባላል። ጀማል ኢድሪስ? ወይ እሺ ናስቲ ንገረን። ይገላችኋል። ስለ ጀማል ንገረን እኮ ነው እያልኩ ያለኝን ገንዘብ ልስጣችሁና እናንተም ጥፎ ነው የሚጥፋ። እሺ ንገረንና ስለ ጀማል ንገረን እስቲ። ዋናችን ነው እያልኩ ነው። ዋናችን ነው። እሱ ነው ገንዘብ ወስዶ ከሰጠነው ላይ የሚሰጠን። ከሰጠነው ላይ እሱ ነው ገንዘብ የሚሰጠን። እንሰጧለን፣ ገንዘብ ይሰጠናል። እሱ ነው የሚያሰማራን። ከሀገር የሚያንቀሳቅሰን እሱ ነው። ለትምህርትም እያለ ልጆችን ከቤተሰብ ይቀበላል። እዛ ለኛ ይሰጠናል። በቃ እንደዚህ ነው። ተውኝ። እኔ
የሚያሰማራችሁ እሱ ነው ማለት ነው? አዎ አልኩህ። እንዳይሰማችሁ እንዳያገኛችሁ። እሺ ችግር የለውም። በቃ እሱም አያገኘንም። ያው የሚሰጠንን ብር ተቀብለን ብንሄድና እሱንም ብንፈታ ይሻላል። አይሻልም? በቃ ቀና በል ና ስለ ብሩ ንገረንና የምትሰጠን ብር ስንት ብር እንደሆነ ንገረንና ምንድነው የምትግለሰለሰው? ምን ፈታኩ ነው እኮ ደብድባችሁ። ምን እኛ አልነካንም እኮ ሰው አልነካንም። ስማ ይኸውልህ እኮ ቅድም ልኳችሁ ነው አንዷ ልጅ ሀገር አዲስ አበባ ስንት ነው አንዷ ልጅ ሀገር አዲስ አበባ 300 ሺህ እንሰናል። አይ 1 ሚሊዮን ብር ካልሆነ ቀና በል ልቀቁኝ እንጂ እሰጣችኋለሁ። እዚህ የለም ብሩ እዚህ የለም። ታዲያ እንዴት አምነን ነው የምንለቀው? ኧረ እኔ ደስታችኋለሁ እኛና እንሂድ አብረን እንድን እሰጣችኋለሁ። በስልኩ ትራንስፈር ማድረግ ትችላለህ አይደል? እላለሁ ግን ሲስተሙ ስራ አይሰራም። ሄደን እሰጣችኋለሁ። ጉድጓድ አለ ያስቀመጥኩበት። ጉድጓድ? ብሩን ጉድጓድ ውስጥ ነው የቀበርከው? አዋ አዎ። ባንክ ብንሄድ ደግሞ ይጠይቀናል። እየሰማሁ ነው። ባንክ ብንሄድ ህግ ይጠይቀናል። ብሩን ከየት አመጣችሁ ብሎ ነው የሚጠይቃችሁ? አዎ ተንገላታኝ እየነገርኩህ እኮ ተናገራ። ታዲያ መልስልኝ። በቃ ባንክ ከሄድን ከየት መጣ ይለናል። ገንዘቡ ህገወጥ ነው የመጣው። ስለዚህ ብራችሁን መሬት ላይ ነው የምትቀብሩት ማለት ነው? አዎ እየሰማሁ ነው አይደለ? እሺ በጣም ጥሩ ነገር ነው። ስለዚህ ይዘነው እንሂድ አይደለ? እሱ እኛም ደግሞ እንውሰደው። እኛም በገንዘብ ለመደለል ፈልገን ነበር አይደል? እሺ በቃ በቃኛ ደብድብ። እኛም በገንዘብ አረባጋችሁ ገደላችሁ። ኧረ ገደላችሁ። ተነስ ነው ተነስ። ኧረ ቀስ በል እሱ ተነስ። ውጣ ተነስ። ውጣ ነው ምን እንግዲህ ውድ ተመልካቾቻችን ያው የነበረውን ጠቅላላ ነገሮች አይታችሁታል፣ ሰምታችሁታል። በጣም የሚሰቀጥጥና የሚዘገነን ነገር ነው። እንግዲህ ልጁንም ቀጥታ ወደ ህግ አካል ወስደን ከነሱ ከግብረ አበሮቹ ጋር በመሆን የሰራውን ስራ ለእጁም ለሰራው ስራ ዋጋው አግኝቷል። እንግዲህ ሰውየውም እንዳለው ሰምታችሁታል። አንድ ጀማል የሚባል ሰው እንዳለ ተናግሯል። እሱ ነው የሚያሰማራን ብሏልና ያው ደግሞ የሚያሰማራቸውን ግለሰብ ስሙን ነግሮናል። እንግዲህ ከስልኩም ላይ አድራሻውን ወስደናል፣ ስልክ ቁጥሩን ወስደናል። ስልኩም ዝግ ነው። እንግዲህ እሱን ተከታትለን ደግሞ የደረስንበትን ነገር ወደ እናንተ የምንወስዳያችሁም ይሆናል። ልጅቱም ወደ ሕክምና ጋር ወስደናት ነበርና ያው ከባድ የሆነ ድብደባ ደርሶባታል። ሰውነቷም ተላልጧል። በጣም ድብደባ ደርሶባታል። የመድፈር ሙከራም ጭምር አድርጎባታል። እንግዲህ እግዜር ብሎ እኛም ደርሰን ልጅቱ ከመደፈር ተርፋለች ማለት ነው። ግን የደረሰባት ከባድ ያለ ድብደባ ደርሶባታል። እስቲ ልጅቱን እንዴት ወደዛ እንደወሰዷት እና ሌላም ሰው መጥቶ ያደረጋት ነገር ካለ ከልጅቱ ማፍ መስማት ያለብን ነገሮች ካሉ አንዳንድ ነገሮችን ልጠይቃትና። ሰላም እንዴት ነሽ? ሰላም ነው። በመጀመሪያ አመሰግናለሁ። እናንተ ባደርሱ ሊኖር የኔ ጣፈንታ ምን እንደምን ማሰብ ይከብደኛል። አይዞሽ ተረጋጊ። አሁን አንዳንድ ነገሮችን ልጠይቅሽና እስቲ ስምሽ ማን ነው? በዛን ሰዓት እንድንልሽ አልቻልኩኝም። እኔም ያው የኛ ሰዎችን ቢወስዱሽ ብትታከሚ ስምሽን እስቲ ንገሪኝ። ስሜ መሰረት ይባላል። መሰረት። ስንት ዓመትሽ? 15 ኦኬ። እሺ እስቲ ቆይ እንዴት ነው ይህ ሰው አግቶ ወደ እሱ ቤት የወሰደሽ? እንዴት ነው? በመጀመሪያ አግቶኝ አይደለም። እሺ መጀመሪያ እናቴ በጣም ነው የምትታመመው። አሁንም ሆስፒታል ተኝታ ነው ያለችው። እሷን ለመርዳት ገንዘብ ምናምን ፍለጋ የሰው ቤት ገብቼ ነበር። ግን እዛም ደግሞ የእነሱ ክፍያ ከእናቴ ሕክምና ጋር ሊገጣጠምልኝ አልቻለም። ከዛ ወጥቼ እየሄድኩ እያለ መንገድ ላይ ያዘኝና ስሜን ጠየቀኝ። ያለሁበትን ችግር እንዳለ ነገርኩት ለእናቴ ስል እሺ ችግር የለውም እኔ እረዳሻለሁ እና ከባንክ ብር እናውጣለን።
እሺ ብዬው ከባንክ ብር ለማውጣት ሄደ። ከዛ ወደ ባንክ ከመሄዳችን በፊት መጀመሪያ ቤት ገብተን ምሳ እንብላ ብሎኝ ወደ ቤት ይዞ ይመጣ። ቤት ስደርስ የማላውቀው ሰው ሆነ። እጄን ወደ ኋላ አሰረኝና ወደ ወንበሩ ጋር ወሰደኝ። ሊደፍረኝ ሲሞክር ስጨውበት በሩን ቆልፎ ጥሎብኝ ወጣ፣ አፌን አስሮኝ ማለት ነው። ከዛም በኋላ 3 ቀን ሙሉ እዚህ ነበርኩ፣ እናንተ ያያችሁት ቤት ማለት ነው። ከዛ 3 ቀን ሙሉ አንዳንድ ጊዜ ብቻ ነው መጥቶ ምግብ የሚሰጥ። 3 ቀን ሙሉ እዛው ቤት አስሮሽ እዛው አስቀምጦሽ ነበረ? እሺ እዛው አስቀምጦኝ አስሮኝ እናንተ ባደርሱልኝ ኖሮ እንጃ ምን እንደምሆን። ስልክም እያወራ ነበረ። ምንድን ነው ስልክ የሚያወራው? ከማን ጋር ነው የሚያወራው? እንጃ ስሙን ሲጠራ አልሰማሁትም፣ ግን አንድ ልጅ አለች መታችሁ ሰዱ የምፈልጓት አይነት ልጅ ነች፣ እድሜዋም 15 ነው ምናምን ብሎ ሲያወራላቸው ነበር። ኦኬ ለሰዎች እንደዛ ብሎ እያወራ ነበረ። ከዛ እነሱም እንመጣለን በቃ እሺ ስልኬን አታጥፋብን የልጅቷን ፎቶ ምናምን ላክልን ብሎት ነበረ፣ ግን አላከላቸው። ፎቶ አንስቶች ነበረ? አይ አላነሳም። ኦኬ በጣም የሚገርም ነገር ነው። ቆይ ሌላ ሲያወራ የሰማሽው ነገር ነበር አንቺ? አይ በብዛት የሚያወራው ስልክ ውጪ ነው፣ ቤት ውስጥ አያወራም። በጣም የሚገርም ነገር። ሌላ ሰው የመጣ ሰው ነበረ ከሱ ውጪ? አይ ማንም ሰው እንኳን አልመጣም። አልመጣም። አይዞሽ እንግዲህ ያው በዚህ እድሜሽ አንቺ ብዙ ነገር ነው የገጠመሽ፣ ብዙ ነገር ነው እንትን ያለሽ፣ ግን የትኛውም ሰው ደግሞ በዚህ ጊዜ ማመን የለብሽም። አሁን ያስጠንቅቄ የምነግርሽ ነገር ቢኖር ምንድነው ገና 15 ዓመትሽ ነው፣ ገና ልጅ ነሽ እና የትኛውም ሰው ነው እንሂድ ብሎ ቢልሽ ማመን የለብሽም። ገብቶሻል? ቤተሰብ በቃ እናትሽ ከሆነች እንጂ ወንድ ልጅ እንደዚህ አምነሽ እንዳየሽው እዚህ አምጥቶ ብዙ ነገር አደረገሽ፣ እዛ ቤት ውስጥ አስገብቶ ያው ሰውነትሽ እንዳለ ተላልጧል። ተታገሉ የነበረው ነው መሰለኝ እንዳለ ሰውነትሽ ተላልጧል። በከባዱ ነው የደበደበሽና ነገሮችን ማስተዋል አለብሽ። ገብቶሻል? በጣም ማስተዋል አለብሽ። ማለት እናቴ ስልህ እንጂ እኮ ይሄን ነገር አይደርስብኝም ነበር። ገባኝ። እሷ ለኔ ስትል ብዙ ፈተና አይታለች። እኔ ግን ቆይ አባትሽ የለም ነው? አባቴ በህይወት የለም። እሺ ወንድም እህት የለሽም ካንቺ ከፍ ያለ? የሉሽም? አይዞሽ እንግዲህ ስለዚህ ይኸውልሽ እኔ አሁን ልነግርሽ የምችለው ነገር እኔ በምችለው ነገር ሁሉ አግዝሻለሁ። ገብቶሻል? አሁን እናትሽ ታማለች ነው አይደለ? እንግዲህ በቃ እናትሽን እናሳክማታለን፣ በተቻለን አቅም እናሳክማታለን። ግን ለሌላ ጊዜ አንቺ ማድረግ ያለብሽ የትኛውም ሰው ነኝ ሂድ ብሎ ቢልሽ ዝም ብለሽ መሄድ የለብሽ። ይሄንን ሰውኛ ድንገት ተከታትለን በሌላ ወንጀል ነው ይሄንን ሲተከታተል ነው እንዳጋጣሚ ስንገባ ግን ያው አንቺን እንደዛ ይዞሽ ተገኘ ማለት ነው። ስለዚህ ይሄ ሰው ትልቅ ወንጀለኛ ነው። ገብቶሻል? አንቺን ብቻ አይደለም እንደዛ ያደረገውና ትላልቅ ወንጀሎችን የሚሰራ ሰው እና የትኛውም ሰው እንሂድ ቢልሽ ከዚህ በኋላ ዝም ብለሽ መሄድ የለብሽ። ገብቶሻል? እምቢ ብለሽ ወደ ቤትሽ መመለስ ነው ያለው እና እናትሽንም በምንችለው ሁሉ እናግዛታለን፣ እንረዳታለን። አይዞሽ። እንግዲህ ውድ ተመልካቾቻችን በጣም የሚሰቀጥጥና የሚዘገንን ዘመን ላይ ደርሰናልና እቺን የ15 ዓመት ልጅ በዚህ ናክል ጭካኔ እሷ ላይ እንደዚህ ማድረስ ማለት በጣም ከባድ ነውና እናንተም ተመልካቾቻችን ይሄ ቪዲዮ ለብዙ ሰው ሼር እያደረጋችሁ ለምን ልጆች ይሄው እንደዚህ እያታለሉ እንደዚህ እየሸወዱ በብስኩት በከረሜላ እቺ ደግሞ ይሄው እንግዲህ እናቷ ታማባት ቤት ሰራተኛ ሆና ቤት ለቤት እየዞረች እናቷን ለማሳከም ብሩ በቂ ስላልሆነላት ሌላ ስራ እየፈለገች ባለችበት መንገድ ላይ አግኝቶ ነው እንደዚህ ጉድ ያደረጋትና እንግዲህ ለዚህችም ልጅ ደርሰንላታል። እንግዲህ ፈጣሪ ይመስገን። እኛም ደግሞ የምንችለውን ነገር የምናደርግ ይሆናል ማለት ነውና ምን ለማለት ፈልጌ ነው በዚህ ቪዲዮ ብዙ ሰዎች እንዲማሩ ለብዙ ሰው ሼር አድርጉ እና ልጆቻችሁን ደግሞ ጠብቁ፣ ምከሩ። እንደዚህ አይነት ነገር ደግሞ ሲደርስ ጥቆማ አድርጉ። እቺ ልጅ ስትጮህ ሰው አልሰማትም። ጩኸት ሲሰማ ሰው መስማት አለበት። ምንድነው ምን ተፈጥሮ ነው የሚለውን ነገር ማጣራት ያስፈልጋልና
እኛም እንግዲህ ዋና አስተማሪያቸው የተባለውን ሰው እንግዲህ ከዛሬ ጀምረን ስለላ እናደርጋለን ማለት ነው። እንግዲህ የሚፈጠሩትን ነገር ደግሞ ወደ እናንተ የምናሳያችሁ ይሆናል። ቪዲዮ ግን ለብዙ ሰው ደርሶ ብዙ ሰው እንዲጠነቀቅ እንዲማርበት እናንተም ሼር እያደረጋችሁ አበረታቱን ለማለት እወዳለሁ። እንግዲህ የደረስንበትን ነገር ደግሞ የምናሳያችሁ ይሆናል። እስከምንገናኝ መልካም